ከደብረ ብርሃን ከተማ 2 ኪሎ ሜትር ገባ ብለን በተራሮች የተሸፈነውና ጥቅጥቅ ባሉ ደኖች ሙሉን የተከበበው መካነ ሕይወት አቡነ ገብረ መንፈስ ቅዱስ ገዳም አቀናን። በሰሜን ሸዋ ሀገረ ስብከት የመካነ ሕይወት አቡነ ገብረ መንፈስ ቅዱስ ገዳም የመሰረቱት አባ መስቀለ ቃል የተባሉ ታላቅ አባት ናቸው። በመንፈስ ቅዱስ ተመርተው አሁን ገዳሙ ወዳለበት ቦታ መጥተው በጾም በጸሎት ሆነው ቦታው ጥቅጥቅ ያለ ደን በመሆኑ በታላቅ ተጋድሎ መንፈስ ቅዱስ ቦታውን መርቶ አሳይቷቸው ቦታውም በአናብስትና በነብር ይጠበቅ ስለነበረ አባታችን አባ መስቀለ ቃል በመንፈስ ቅዱስ እርዳታ በጻድቁ አቡነ ገብረ መንፈስ ቅዱስ ፍቃድ በ1442 ዓመተ ምህረት ገዳሙን ገድመውታል። ገዳሙን ገድመው በርከት ካሉ ምዕመናን መነኮሳት ጋር በገዳሙ ይኖሩ ነበር። አሁንም አሉ። የሚገርመው አሁንም አቡነ ገብረ መንፈስ ቅዱስ የቃል ኪዳን ቦታቸው አሁንም የሚጠበቀው በአናብስት በነብር እንዲሁም ደግሞ በንብ ነው። የጻድቁ የአቡነ ገብረ መንፈስ ቅዱስ ገዳም የሚገኘው ጸበልም ከአለት ውስጥ የፈለቀ በአካባቢው በክረምት ወቅት ውሃዎች ሲፈሱ እርሱ ብቻውን ነጭ ሆኖ ተለይቶ የሚታይ ነው። ነጭ ከመሆኑ የጻድቁ ጸበል ሙቅ ነው። በገዳሙ ተአምርን የምታደርግ የእመቤታችን የድንግል ማርያም ጸበል አለ። እጅግ ቀዝቃዛ ነው። የአባታችን ጸበል ስንጠመቅ በቀስተ ደመና ተከቦ ነው። ሁሉም ሰው ይህንን ያያል። ጻድቁ ከእግዚአብሔር በተሰጣቸው ቃል ኪዳን ተማምኖ የተማጸናቸውን በጸበሉ በስጋ በነፍስ ምሕረት ይሰጣሉ። አቡነ ገብረ መንፈስ ቅዱስ ገዳም መጥቶ ጻድቁን ተማጽኖ ያላገኘ ያልተስተካከለለት የለም። እንዲሁም ደግሞ ወደ ግቢ ውስጥ ስንመለስ የተለያዩ የተደረጉ ተአምሮች አሉ። ጥንታዊ ዛፎች፣ እድሜ ጠገብ የሆኑ ደኖች አሉ። እጅግ ግሩምና ድንቅ የተባለ ተመልካቾቻችን ዛሬ የሚገኘው በመካነ ሕይወት አቡነ ገብረ መንፈስ ቅዱስ ገዳም ነው። እንግዲህ የገዳሙ አስተዳዳሪ ማለት ነው። እሳቸው አንዳንድ ቦታዎችን ያሳዩናል። አብራችሁን ቆዩ። እሺ፣ ይሄ ገዳም የተመሰረተው በ1442 በአሁኑ ሰዓት 576 ዓመትን ያስቆጠረ ነው። ይህንን ወይራ እየተመለከታችሁት ነው። ይሄ ወይራ እንዴት ሆነ ብለን ስናስብ እዚህ ያሉ እናት መነኮሳት ግብር ቤት የሚያዘጋጁ እናታችን እዚህ ጋር መገበሪያ የሚለቅሙበትና መገበሪያውን የሚያሰጡበት ቦታ ነው። ይሄ ቦታ እዚህ ጋር እንዲህ የሚያዘጋጁበት ነው። ይሄ ጋር ግን መገበሪያውን እያሰጡ ባሉበት ሰዓት አሞራ ወይም ቁራ እየመጣ ይጭርባቸዋል። የለቀሙትን ያዘጋጁትን ወደ አፈር እየቀላቀለ ያሰቃያቸው ነበረና ከዛም በኋላ እሳቸው ምን አሉ? ከአሁን ሰዓት ጀምሮ ገብረ መንፈስ ቅዱስ እኔ አንተን እያገለገልኩ ነው፣ መገበሪያን እየለቀምኩኝ ነው። ስለዚህ ደግሞ እኔ ደክማለሁ፣ አሞራው መጥቶ ይጭርብኛል፣ ያፈስብኛል። አረ ገብረ መንፈስ ቅዱስ አረ ምን ነው ብለው በጠየቁ ሰዓት ያንን አሞራ ከመሬት ላይ ሲያባረሩት እዚች ወይራ ጫፍ ላይ እዚህ ጫፍ ላይ በወጣበት ሰዓት ወዲያውኑ መብረቅ መጥቶ ነው የመታው። አሞራውን ማለት ነው። አሞራውን መብረቁ መታው። በመታው ጊዜ ይሄው እንግዲህ እንደምታዩት ከአንድ ፊት እስከዚህ እስከታች ድረስ ደረቅ ነው፣ በዛኛው በኩል እርጥብ ነው ማለት ነው መብረቁ የመታው እና ይህንን ታሪክ በዚህ ቦታ ላይ እናያለን።
በአንድ ሳንቲም ሁለት ገጽታ የተባለለትም ወይራ በዚህ ልክ አይተነዋል። እንደዚሁም ደግሞ በግቢ ውስጥ በርከት ያሉ ዛፎች ሲኖሩ እያንዳንዳቸው ታሪካቸውና ቅርሳቸው እጅግ በጣም አስገራሚና የተለያዩ ናቸው። ይሄ ቦታ ደግሞ መምህር ተክለ ሃይማኖት የሚባሉ አባት በዚህ ቦታ ላይ የሚያርፉበት ቦታ ነው። እንግዲህ ለወደፊት ተተኪ ትውልድ ያስፈልጋል ብለው በሚያስቡ ሰዓት በዚች ቦታ ላይ እያረፉ የእሳቸው ማረፊያ ይቺ ናት። እዚች ጋር ያርፋሉ፣ እዚች ጋር ያድራሉ። ከዚህ ተነስተው ደግሞ ቤተክርስቲያን ይገቡና አገልግሎት ያገለግላሉ። ከአገልግሎት በኋላ ደግሞ ተማሪዎቻቸውን ሰብስበው የአብነት ተማሪዎችን ያስተምራሉ። በዚህ ቦታ ላይ ብዙ ደቀ መዛሙርትን አፍርተውበታል፣ ያፈሩበት ቦታ ነው። እንግዲህ ስለዚህ ይሄ ቦታ የመምህር ተክለ ሃይማኖት ማደሪያ ወይም ደግሞ ማረፊያ ቦታቸው ነው ማለት ነው። እዚች ውስጥ ነበረ የሚያድሩት። እዚች ላይ ነው የሚያድሩት። ቦታቸው ማደሪያ ማረፊያ ቦታቸው ይች ናት። ማስተማሪያ ብቻ ሳይሆን ማደሪያቸውም ጭምር። የሚያስተምሩበት ቦታ ሌላ ከግቢ ውጭ ወጥተው ነው እዚች ላይ ነው የሚያድሩት። እና በታሪክ እንዳገኘ ነው 576 እና ከዛም በላይ እድሜ ጠገብ የሆኑ ትላልቅ ዛፎች በግቢ ውስጥ ይገኛሉ። እጅጉን የሚገርመውና የሚደንቀው እንደ እመቤታችን እንደ ቅድስት ድንግል ማርያም ገና በ3 ዓመቷ ወደ ቤተ መቅደስ የገባችው የአቡነ የገብረ መንፈስ ቅዱስ ልጅ አቅሌስያ ከ3 ዓመት በኋላ እናት አባቷ ወደ ቤተ ክርስቲያን ወስደው ሰጥተዋታል። አቅሌስያ ገብረ መንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰሜን ሸዋ ሀገረ ስብከት ከሚገኙት አድባራት አንዱ መካነ ሕይወት አቡነ ገብረ መንፈስ ቅዱስ አቦ ገዳም ይባላል። እንግዲህ በዚህ ቦታ ላይ ብዙ ታሪክና ብዙ ገብረ ተአምር የተደረገበት ቦታ ነው። እንግዲህ ይህች ሕፃን ልጅ እንደምትመለከቷት እንደ እናታችን እንደ ቅድስት ድንግል ማርያም የ3 ዓመት ሕፃን ሆና ወደዚህ ቤተ መቅደስ የገባችበት ቀን ነው ማለት ነው። እንግዲህ ወደዚህ ቦታ ከመምጣቷ በፊት እናትና አባቷ ምን አይነት ችግር እንደደረሰባቸው አባታችን አቡነ ገብረ መንፈስ ቅዱስ ያደረጉትን ተአምር ነው የምነግራቸው። እንግዲህ ይቺ ሕፃን ልጅ ሳትፈጠር እናትና አባቷ ኑሯቸውን እየመሩ ያማረ ትዳር ነበራቸውና እንግዲህ ልጆቿን ወደ ትምህርት ቤት ከሸኘች በኋላ ባለቤቷን ወደ ስራ ከሸኘች በኋላ በድንገት ከቤት ውስጥ አብዳ ነው የጠፋችው እናትየዋ። ከዛን በኋላ 2 ዓመት በየትኛውም ቦታ እንዳለች ሳይታወቅ ማስታወቂያ ተለጠፈ፣ አፋልጉኝ፣ በማስታወቂያ ተነገረ፣ አፋልጉኝ ተለጠፈ። ልትገኝ አልቻለች። 2 ዓመት ከሆናት በኋላ ዘመድ አዝማር ተሰብስቦ ውሎ መዋል፣ ለቅሶ ማልቀስ ሆነ። ለቅሶ ተለቀሰ፣ ውሎ ተዋለ። ከዛን በኋላ 2 ዓመት ከ6 ወር ሲሆናት በዚህ ገዳም ራቁቷን መጣች። ልብስ በላዋ ላይ አልነበረም። ማንም ሰው 2 ዓመት ከ6 ወር ሲሆናት በዚህ ቦታ ላይ አይተናታል የሚል ሰው አልነበረም በፍጹም። ከዛን እዚህ ቦታ ከመጣች በኋላ ጸበል ነው የወረደችው። ጸበሉ ከዚህ አልፎ ወደታች ወርዶ ነው። ጸበል ተጸበለች፣ ተመልሳ እዚህ መጣች። እዚህ ስመጣ ግን በላዋ ላይ ልብስ አልነበረም። እዚህ የነበሩ እናቶች መነኮሳት ስለነበሩ ልብስ ሰጥተዋት የነሱን ልብስ ለብሳ ዋለች ማለት ነው። ከዛን በኋላ ምግብ ሲሰጧት ምግብ ትመገባለች። በማግስቱ ተነስታ ወርዳ ጸበሉን ተጸበላ ስትመለስ እዚህ ግቢ ስትገባ ለቀሰች። ምክንያቱም ወደ ራሷ ስትመለስ ማን ነው ይሄ ቦታ የሚባለው ከየት ነው መቼ ነው የመጣሁት ብላ ለቀሰች። በዛን ሰዓት አረጋግተው እዚህ ያሉ እናቶች አባቶች አረጋግተዋት የምታውቂው ስልክ ካለሽ እንደውልልሽ ወደ ቤተሰብ ተብሎ ወደ ቤተሰብ ስልክ ተደወለላት። ከዛን ቀለብና ልብስ ይዘህና ተባልኩ ነው የሚለው። እንግዲህ ባለቤቷ በዚህ ቦታ ላይ መጥቶ ምስክርነቱን ሲሰጠን ልብስና ቀለብ ይዘህና ተባልኩኝ። እንዴት ከ2 ዓመት ከ6 ወር በኋላ ከረሳናት በኋላ ከየት ተገኘች?
እንዴት ሊሆን ይችላል የሚለው ነገር በጣም በውስጤ ይጫወት ጀመራል። እና ከዛን በኋላ ልብስ አጥፍተን ስለነበረ ልብስ ገዛሁኝ፣ ቀለብ አዘጋጀሁና መጣሁኝ እዚህ ቦታ ላይ። እዚህ ቦታ መጥቼ ስመጣ እሷ ጸበል ተጸብላ ስትመለስ እኔ እዚህ ጋር ስደርስ እዚህ በር ላይ ተገናኘን ሁለታችንም። ሳያት የመነኮሳት ልብስ ለብሳለች። እንዴት ይሄ ሊሆን ይችላል? እንዴት በገዳም ውስጥ እየኖረች እንዴት ልትጨክንብን ይችላል ብዬ በጣም ብዙ ግምት ውስጥ ገባሁኝ፣ ተናደድኩኛል። እና ይሄ ከሆነ በኋላ ያለውን ችግር አስረዱኛል። የመጣችው ራቁቷን ነው፣ ልብስ አልነበረትም። ራቁቷን እንደመጣች ነገሩኝ። ከዛን በኋላ ይሄን ባልኩ ሰዓት ወይም ደግሞ እሷ በሰማይ ሰዓት እሷም በጣም አለቀሰች፣ በጣም ደነገጠች። እንዴት ይሄን ያህል ዓመት ከሆነኝ ከቤት ከወጣ 2 ዓመት ከ6 ወር እንዴት የት ቆይቼ ነው የሚለው ነገር እሷ ጋር በጣም ጨዋታ ሆነ። በጣም ታዝን ጀመረና ከዛን በኋላ በዚህ ቦታ ላይ ለ7 ቀን ያህል ጸበል ተጠምቀው ወደ ሀገራቸው ተመለሱ። ሀገራቸው ከገቡ በኋላ እቺ የምታዋት ሕፃን ልጅ ተጸነሳ እያለ ክትትል እየተከታተለች እያለ ልትወልድ ወደ ሆስፒታል ሄደች። የዛን ሰዓት ልትወልድ ሰዓቱ በደረሰ ጊዜ ልጅቷ በህይወት የለችም። አጽሟ ፈርሷል። ልጅቷ በጭንቅላቷ ላይ ተጠምጥሞ ደም እየፈሰሰ ነው ተባለ። የዛን ሰዓት ኦፕራሲዮን መደረግ አለባት ተባለ። ገላዬን ለምላጭ አልሰጥም። አባቴ ገብረ መንፈስ ቅዱስ ካለማወቅ እንዳውቅ ያደረጉኝ አባቴ ገብረ መንፈስ ቅዱስ ናቸው። ስለዚህ የልጄን ህይወት ገብረ መንፈስ ቅዱስ ይሰጧታል ብላለች። ከዛን በኋላ 5 ሰዓት ተኩል ኦፕራሲዮን ሊያደርጓት ቀጠሮ ተያዘ። ባለቤቷን አንተ ፈርም፣ እኛ ማደንዘዣ እንወጋታለን፣ ኦፕራሲዮን እናረጋታለን ብለውኝ ነበረ። 5 ሰዓት ተኩል ከመሆኑ በፊት መድኃኒት ታዞ መድኃኒት ላመጣ ሄድኩኝ ነው የሚለው። መድኃኒት ላመጣ በሄድኩ ሰዓት ስመለስ ካልጋ ላይ የለችም እሷ። ዶክተር ሲገባ የለችም፣ አስታማሚ ሲገባ የለችም። ከየት ትገኝ? ከዛ ስልክ ደውላ እኔ እየሄድኩ ነው ተከተሉኝ አለች። ወደ ቤት እየሄድኩ ነው አለች። በዚህ መካከል በህመም ውስጥ መካከል ሆነሽ እንዴት ነው የምትሄጂው ብዬ ስላት አይ ተከተለኝ አለች። ከዛን በኋላ ተነስቼ ወደ እሷ ወዳለችበት ሄድኩኝ። ቤታችን ገባን። አዳሯን ታማደረች፣ ውሏን ታማዋለች። በማግስቱ 5 ሰዓት ላይ በጣም ድክምክም አለች። በዚህ ምክንያት አንቺ ህይወትሽን ብታጪ እኔም ራሴን በራሴ ህይወቴን ማጥፋት አያቅተኝም፣ ልጆቻችን ግን ያለ እናትና ያለ አባት ይቀሩ ነው አልኳት። በዛን ሰዓት ተነስሽ እንሂድ ብላ ተነሳች። በጣም ደክሟት ታማ ነበር። የምትሄድም አልመሰለኝም ነበር። መራመድ ትችላለች አለ። ሜዳ ላይ በደረስን ሰዓት ጋቢዬን ጋርድ አለች። አባቴ ገብረ መንፈስ ቅዱስ ድረሱልኝ ብዬ ጋቢዬን ጋረድኩኝ። በጋረድኩ ሰዓት የህፃን ልጅ ድምፅ ተሰማኝ። እልልታ ይሁን ለቅሶ ይሁን ቁቁታ ይሁን አይታወቀኝም፣ እጮሃለሁ። በዛን ሰዓት ጋቢዬን ጋርጄ ነበረ። የዛን ሰዓት ግን እሷ ሙሉ ባልትና ይዛ ኖሯል። ውሃ ይዛለች፣ ሳሙና ይዛለች፣ ምላጭ ይዛለች። ልጇን አጥባ ጡቷን ቆርጣ በልብስ ጠቅላ እንካ ታቀፋለችኝ። ልጃችንን ታቅፈን ወደ ቤታችን ገባን። ከዛን ጧት ሲነጋ ታሪኩን ሁሉ አይተሃል። ልጅቷ በህይወት እንደሌለች ነግረውናል። አጥሟ እንደፈረሰ ተነግሮናል። እትብቷ በጭንቅላቷ ላይ ተጠምጥሞ ደም እንደሚፈስ ተነግሮናል። ስለዚህ ለገብረ መንፈስ ቅዱስ የገባሁላቸው ቃል ኪዳን አለ። ስለዚህ ከኔ ቃል አትወጣም አልኩት። እሺ ካንቺ ቃል አልወጣም አለኝ። ምንድነው? ምን መሰለህ ቃል የገባሁት 80 ቀን ሲሆናት ጥምቀት የምናስጠምቀው በዛን ቦታ ወስደን ነው አልኩት አለችኝ። እሺ አልኩኝ። ከዛም በኋላ 3 ዓመት ሲሆናት ለገብረ መንፈስ ቅዱስ ወስደን ነው የምንሰጠው አለችኝ። እሺ ካንቺ ቃል አልወጣም አልኩኝ። 80 ቀን ሲሆናት በዚህ ቦታ መተን ጥምቀቱን አስጠመቀን። ከዛን በኋላ 3 ዓመት ሲሆናት ይሄው ጥቅምት 4 2015 በዚህ ገዳም አመጣው ሕፃኗን አስረክበው ሄደዋል። እዛ ደግሞ 3 ዓመት ከእናት ከአባቷ ከእህት ከወንድሞቿ ጋር ስትኖር አንድ ቀን የእናትና አባት ፍቅር የላትም። ከእህት ከወንድሞቿ ጋር ፍቅር የላትም። ከእህት ከወንድሞቿ ጋር ተኝታም አታውቅም። በዚህ ቦታም ስትኖር የምትመገበው ምግብ ያገኘችው ምግብ አትመገብም፣ ስንዴ አትጠቀምም። እና ይሄው በዚህ በገዳም ከገባች 3 ዓመት አስቆጠረ። በድምሩ 6 ዓመት ሆኗታል ማለት ነው። ተዋት ሕፃን ልጅ ማለት ነው።
እውነት ነው። እንግዲህ ብዙ ታሪክ አለ በዚህ ቦታ ላይ ብዙ ምስክርነት የሚሰጥበት ቦታ ነው። ሌሎችን ጊዜና ሰዓት አይበቃንም እንጂ ብዙ መናገር ይቻላል። ከዛን በኋላም ላይ እንችላለን የሚለው ነገር በጣም ለኛ ከአይምሮ በላይ ነው የሆነብን በእውነት። ከዛም በኋላ ምን አሉ ይመስልሻል? ልጅቷን ካስረከቡ በኋላ ከአሁን ሰዓት ጀምሮ እኛ ልጅቷን መተን አንጠይቅም አሉ። በዓሉን እናከብራለን፣ ጸበሉን እንጸበላለን፣ እንሄዳለን። ልጅቷ ግን ወዳለችበት በዓት ገብተን ልጃችን ብለን አንጠይቅም። ምክንያቱም ብንጠይቅ ልጃችን ብለን ብንጠይቅ 3 ዓመት ያሳደግናት ልጃችን ስለሆነች ከአምላካችን እንጣላለን። ልጃችን ብለን በውስጣችን ሕሊናችን ሊያስብ ስለሚችል ስለዚህ ልጃችን ብለን አንጠይቅም። ገብረ መንፈስ ቅዱስ በስውር ያሳዩን ብለው ይኸው 3 ዓመት ሙሉ መተው በዓሉን ያከብራሉ። ግን ከልጅቷ ጋር ተገናኝተው አያውቁም። ይህን ያህል ሲሆን ደግሞ እንግዲህ በገዳም ቤተክርስቲያን ትገባለች። ከእናቶች እኩል ነው ቆማ የምታድረው። 3 ሰዓት ከተጀመረ ከ3 ሰዓት እስከ ንጋቱ ትቆያለች። 6 ሰዓት ከተጀመረ ከ6 ሰዓት እስከ ንጋቱ ትቆማለች። ከእናቶች ጋር ጾም ትጾማለች። ያገኘችውን ምግብም አሁንም አትመገብም። በዚህ በገዳም ትኖር ማለት ነው። ከልጆች ጋር ጨዋታ አታውቅም። እንዲያው አንቺም እግዚአብሔር ፈቅዶልሽ ነው ዛሬም ከአንቺ ጋር እንደዚህ ወጣ ልትታይ የቻለችው የጻድቁ ፈቃድ ሆኖ ነው እንጂ ብዙ ሰው ቢመጣ አትወጣም፣ እሺ አትልም፣ አትገኝም። እና እኔ ዛሬ በእውነት እግዚአብሔር ላንቺ ፈቅዷል ብዬ ነው የማስበው። በማዘጋጀት ገዳም ውስጥ እንድትኖር ተደርጓል። አሁንም በገዳም ውስጥ የሚሰጠውን ትምህርት እየተከታተለች ትገኛለች። የአግኒስያ ታሪክ ሁላችንንም እጅግ በጣም ያስደመመና በዚህ ጊዜ፣ በዚህ ዘመን፣ በዚህ ሰዓት እውነት እንደዚህ ያለ እናትና አባትም አለ ወይ ብለናል። ከግቢው ወጣ እንዳል የመምህር ተክለ ሃይማኖት ማስተማሪያ የሆነችው ጽድን እንመለከታለን። እሱም በአሁን ዘመንም ለበቁ አባቶች እመቤታችን ቅድስት ድንግል ማርያም መምህር ተክለ ሃይማኖትን ሲያስተምሩ ቃለ እግዚአብሔርን ሲሳሳቱ በቀስተ ደመና እየጋረደች ቃለ እግዚአብሔርን ትነግራቸው ነበረ። አሁንም በዛ ቦታ ላይ አንዳንድ የበቁ ሰዎች ሲመለከቱ ብርሃን ይታያል። እንዲሁም ደግሞ በግቢው በስተጀርባም በስተፊትም ያሉ ቤቶች፣ የጸበልተኞች ቦታዎች እንዲሁም ማረፊያዎች አሉ። እንግዲህ ሁሉንም ቦታ ዞር ዞር እያልን በምንቃኝበት ሰዓት እጅግ በጣም የሚያማምሩ ቤቶች በድንጋይ እየተኮለኮሉ የተሰሩ ግንቦችን እየተመለከትን በጣም ደስ እያለን ቅኝታችንን ቀጠልን። ድንቅ ድንቅና ልዩ ልዩ የተባሉ ነገሮች በቦታው ላይ ይገኛሉ። እኛም እያንዳንዳቸውን ቤቶች ሄድ እያል ገባ እያል እየተመለከትን አግሮሞታችንን ቀጥለናል። እንዲሁም የገዳሙ አስተዳደርም እየዞሩ እየተንቀሳቀሱ ቦታውን ለልማት እጅግ እያፋጠኑ እንደዚሁም ደግሞ በትህትናና በቅንነት ቤተ ክርስቲያንን እያስተዳደሩ ይገኛሉ። እሳቸውም ይህንን የበረከት ይህንን የቅድስና ስፍራ ኑ አብረን እናልማ፣ እናንተም መታችሁ ተጠመቁ፣ ስጋውን ብሉ፣ ደሙን ጠጡ፣ አስቀድሱ እያሉ እንሆ ጥሪያቸውን ለሁላችንም አስተላልፈውልናል። የቦታው አቀማመጥ በጣም ድንቅ የሚባልና እጅግ በጣም ልዩ የሚያስብለው መንፈስን የሚያድስና መዓዛው ሽታው በጣም የሚያውድ እንደዚሁም ደግሞ የሚሰማው ድምፅ ጸጥ ያለና የቤተ ክርስቲያኑ ዙሪያውን ላይ የተንጠለጠሉት ቃጭሎች ድምፅ ብቻ በቦታው ላይ ይሰማል። እንደዚሁም ደግሞ የጸበልተኞች አዳራሽ ምቹ በሆኑ ቦታዎች ተዘጋጅተው አንዳንድ ምዕመናን እየሄዱ ጸበል እየተጠመቁ ሱባኤ እየያዙ
በዛ ውስጥ ይገኛሉ። ቦታው ወደ ታች ወደ ቁልቁለት ውስጥ ዘለቅ ያለና በተራሮች የተሸፈነ ስለሆነ ብዙ ምዕመናን ወደዛ አይሄድም። ነገር ግን በ5 የገብረ መንፈስ ቅዱስ ቀን ሁላቸውም ከከተማው ጥቅልል ብለው ወደ ገዳሙ በመውረድ ተሳልመው አስቀድሰው ይመለሳሉ። እንግዲህ ቦታው የቅዱሳን ቦታ እንደመሆኑ በአካባቢው ያሉት ሰዎችና እንደዚሁም ደግሞ ጸበልተኞች ስለ ቦታው ትልቅነት፣ ቅድስና ነግረውናል። ብዙ የተባሉ በሽታ ያለባቸው ሰዎች በዚህ ቦታ ላይ ድነው ተፈውሰው ወደ ቤታቸው እፎይ ብለው መግባታቸውንም ብዙዎች ይነግሩናል። ከካንሰር፣ ከስኳር እንደዚሁም ደግሞ ከግፊት፣ ከጨጓራ፣ ከተለያዩ የእጢ በሽታዎች፣ ከነቀርሳ የዳኑ ብዙዎች ናቸው። እንደዚሁም በሕይወታቸው ልጅ አጥተው ልጅን ያገኙ፣ ሰላም አጥተው ሰላምን ያገኙ፣ ትምህርታቸውን ያጠነከሩ፣ ስራ አጥተው ስራ ያገኙ፣ ብዙ ምኞት ተመኝተው ምኞታቸው የተፈጸመላቸው እልፍ ናቸው። እናንተም ወደዚህ ገዳም መጥታችሁ በቃል ኪዳኑ እንድትማጸኑ ጥሪያችንን አስተላልፈናል። በመቀጠልም ከመካነ ሕይወት አቡነ ገብረ መንፈስ ቅዱስ ጋር አንድ ላይ የምትተዳደረው ቅድስት አርሴማ ቤተ ክርስቲያን ወደምትሰራበት ቦታ አመራን። በቀጣይ ቪዲዮ ይህንን አስቃኛችኋለሁ። ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንደዚሁም ደግሞ ኮፒ ሊንክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ቪዲዮውን እንድትደግፉ መልእክቴን አስተላልፋለሁ። እጅግ በጣም አድርጌ አመሰግናለሁ። ወዳችኋለሁ። መልካም ጊዜ ይሁንላችሁ።